እንዴት አድርጌ እንደምመልሰው ለሷ ሳይያለሁ። ፊንገርን ግን አልተውሽም ነው የምልሽ። በትንሹም በትልቁም በአሽሙር ስሜን ካነሳሽ አስለቅስሻለሁ። ልክ ያቺ እንትናን እንደምትጠያት አለች አይደለ? ማናት ፊሽካ ይዛም እንደምትመጣው እንደምትፈሪያት አለ አይደለ? እንደሷ ነው የማደርግሽ እኔ። አልፋታሽም። አንቺ እነ ጂጂ ላይ እንደምትጣበቂው አይነት አለ አይደል? አንቺ ላይ እንደዛ ነው። እኔም እንደ ንብ ነው ምንድነው እንትን አየኝ በይ፣ እባብ አየኝ በይ። አልተውሽም። የሄድሽበትን ርቀት አስጨርስሻለሁ። ቀንና ከሌሊት አንቺን ነው የምቀጠቅጠው። እንደው ይሄ ህዝብ ሰለቸን ብሎ ሰልፍ እስኪወጣ ድረስ እማደርግሽ። ምክንያቱም በቅናት አይንሽ ታውሮ፣ በመቀኝነት አይንሽ ታውሮ ሰው እንዴት አማረበት ሰውን ለመጣል ሴት ሆነሽ ለዛውም ሰውን ለመጣል የሄድሽበት ርቀት። ያ ሁሉ አርቲስት ሴቶች እህቶቻችን በፈለጉት መንገድ እንደፈለጉ ገላቸውን ያርጉ፣ እንደፈለጉ መልካቸውን ያርጉ፣ እንደፈለጉ ይሁኑ ይሄዱ። አንቺ ያንን ሰዎች እንደዚህ ልታዋርጅ የሄድሽበት ሴቶችን ርቀት ማለት ነው ነው እቀጠቅጥሻለሁ። ዩቲዩብ ላይ ስለምትሰሪ ዩቲዩብ ላይ ደግሞ መጥቶ የሚሰራ ደግሞ ሰው ካለ ማለት ነው ኦርደርም ከመጣች አልተዋትም። ካንቺ በላይ ነው ሞቅጣት። ግን ቲክቶክ ላይ ላለ ሰው እዛ ቲክቶክ ላይ ሲጨማለቅ ይላል። ለቲክቶክ ላይ ነው የምመልስላችሁ። ለሚሸቅልብኝ ሰው ሸቅልበታለሁ። ቲክቶክ ላይ ለምንጣጥንጣጥ የሚል ቲክቶክ ላይ እንጣጥንጣጥልበታለሁ። እንደዛ ነው የማደርገው። አንድ ቀን እንኳን ለሰራተኛዋ ሰራተኛ በርክቶልሽ የማያውቅ ሰው ልጅ እንዴት ሰራተኛ እንኳን አይበላ። አንቺ ያለሽ ባልሽ አለ፣ ልጅሽ አለች። ትልቅ ቤተሰብ እንኳን ቢሆን ቤተሰብ እንደሆነ የለሽም። እናትሽም እንደው በ14 ዓመቴ ይሄ ህዝብ እንዲያዝንልሽ የፈረደበት ህዝብ በ14 ዓመቴ እናቴን አጣዋት ሞተች። ነው በ14 ዓመትሽ እናትሽ አልሞተችም። በ14 ዓመትሽ ወንድ ለምደሽ ከቤት ተባረርሽ። በ14 ዓመቴ እናቴ ሞታ ጥያት ሄድኩኝ ምናምን ነው። የእናት ፍቅርን የሚያውቅ ሰው ማለት ነው ሌላ ቤተሰብን የሚወድ ሰው ለመንካትና ለመስደብ አይሄድም። ገባሽ? የእናትሽን ፍቅር ብታቂ ኖሮ የኔን አባት ባልሰደብሽ ኖሮ። በ14 ዓመትሽ እናትሽ ሞታ ሳይሆን በ14 ዓመትሽ እናትሽ ወንበዴ የሴት ወንበዴ ሆነሽ ከቤት አባራሽ ነው። ጅራሬ ሆነሽ ማጅራት እየመታሽ ጅራሬ ሆነሽ ከቤት አባራሽ ነው። አባረረችሽ። ወንድ ለመድሽ፣ ወንድ ቀመሽ፣ ከዛ ከሀገር ተሰደድሽ። አለቀ። ሌላ ምንም ታሪክ የለሽም። ልክ ታሪክሽ ትልቅ እንደሆነ ነገር ለፍቼ አረብ ሀገር ሆነሽ እያየንሽ አልነበር እንዴ? እኛ እኮ አረብ ሀገር ያሉ ልጆች እኮ ገስት ላይ እኮ ሳስገባቸው ራስ ስራ እየሰሩ ነው። ማዳማቻቸው እየጠሯቸው የሆነ ነገር እያጠቡ የሆነ ህጻን ልጆች እየጠበቁ ምናምን ስራ ላይ ነው። አንቺን እኮ ከነ ቴቴ ጀምረሽ አብረሽ ቁጭ ብለሽ እኮ ዩቲዩብ ላይ ተዘብዝፈሽ ስትሰቃይ የነበር ሰው ነሽ። አንዴም መለስ ሞተት ያለሽ፣ አንዴ ደግሞ መልሰሽ የሆነ ኤርትራዊ ነኝ፣ አንዴ ምን ነኝ መከራሽን እየበላሽ የነበር ሰው ነሽ። አንድ ቀን ስራ ስትሰሪ አይቼሽ አላውቅም። አንድ ቀን የሆነ ከዛ ሀገር ቤት ገባሽ፣ ከዛ በኋላ የሆነ ጎረምሳ ምናምን ተጠቃቀምሽ፣ ገንዘብ አገኘሽ፣ ቱርክም ሄደሽም የሰው ትዳር ስትቀሚ ነው የኖርሽው። ስቶሪ ላይ ፖስትኩት ልጅ እኮ አለ። ያኔ ጎንደሬ ልጅ እንዴት እንዳደረግሽው ታውቂያለሽ። ከዛ በኋላ ነው አፍሽን ዘግተሽ የመጀመሪያ ቀን ስፖስትልሽ ያቆምሽው። ያ ጥለት የለበሰውን የጎንደሬ ልጅ ገንዘቡን ቅርጥፍ አድርገሽ በልተሽ ተጫውተሽበት ትዳር ስትበትኝ አይደል እንደምትይ ቱርክ ላይ ማንም አይደል እንደሚጠቀምሽ። ልክ ራስሽን ተለውጠሽ እንደጨዋ እኔ አሁን አረብ ሀገር ተለውጠው ለመጡት አሁን ለና ሀቢባ አይነቱ ሀቢባ አሁን አመጣጧ ደስ ይለኛል። በትክክል ነው። አረብ ሀገር እስቲል አረብ ሀገር ሆና እንኳን በቃ ኑሮዋ ምንዋ በቃ ጽድት ያለች ምናምን ሰው ላይ ማደርስ ያ ነው ለውጥ ማለት እኔ የማውቀው። ከአረብ ሀገርን እንደንተን ከወሰዳችሁት ከአረብ ሀገር የሆነ ሰው ለውጡ የሀቢባ አይነት ለውጥ ነው። ስለ ሰው አታማ፣ ስለ ሰው አትቦጭቅ፣ ስለ ሰው መጥፎ ነገር አትናገር። በራሷ ሙድ በራሷ ነገር የምትተለወጠች ሀቢባ ናት። አንቺ ደግሞ ሰውን እየቦጨቅሽ እንዴ? ማንም እኮ ይችላል እኮ ሰው ልጅ ክብሩን ላለማጣት፣ ሰው ልጅ ክብሩን ላለማዋረድ፣ ክብሩን እንዲዝቅ ላለማድረግ ብሎ እንጂ ለመሰዳደብ ለሀበሻ ደግሞ ምላስና አፍ ቀላል እኮ ነው። የሁላ ህዝብ ዩቲዩብ ከፍቶ ተሳዳቢ መሆን ወይም ደግሞ ሰው ሀሜተኛ ሆኖ እኮ ገንዘብ ማግኘት ይቻላል። በጣም ቀላሉ ምድር ላይ ቀላሉ ሰውን ሰድቦ ገንዘብ ማግኘት ነው። ምንም የሚከብድ ነገር የለም። እንዴት ማርገሽ እይታና ተመልካች ሰብስበሽ ማግኘት ነው። ሀቢባ ግን ሰው አትሳደብም። የቃላት ስህተት አሳስቷታል። የጉራጌ እንደውም ከጠሏት የጉራጌ ልጆች ነበር መጥላት የነበረባቸው። ሌሎቻችሁ ዝም ብላችሁ ስለምትቀሩና አሽቃባይ ስለሆናችሁ ነው ሀቢባ የምትሰድቧት። ዝም ብላችሁ በቃ ስለበለጠችሽ ወይ ስለምታሽቃብጪ ምናምን ነው ለአንዱ ሌላ ለማሽቃበጥ ብለሽ ነው።
በራሷ ሙድ የመጣች በራሷ የተለወጠች ሀቢባ ትባላለች። አረብ ሀገርም ሆና ተለወጠች ከተባለ አንቺ ግን የማንንም ወንድ ስታገላብጪ የማንንም ወንድ እንት ስትይ ኖርሽ ነሽ። ለዚህ ማህበረሰብ ውሸትሽ ራሱ ሀቢባውን ባሏን እናውቀዋለን። በባሏ አትዋሽ፣ ባሏን እናየዋለን። አንቺ የውሸት ህዝብ እንዲያዝንልሽ ባልሽ እንዳይሰደብ ወይም ደግሞ ባልሽ እንደሌላው የሰራው ወንጀል የሰራውን ከሴጋ ጉድ እንዳይወጣበት ባሌን ፈታውት ሲንግል ማም ነኝ ብለሽ መጣሽ። እግዚአብሔር ምስክሬ ነው፣ ባልሽን አልፈታሽም። አዲስ አበባ ላይ ሁሉም ነው የሚያውቀው። ከባልሽ ጋር ነው የምትኖሪው፣ ከባልሽ ጋር ነው የምትኖሪው። ግን ሲንግል ማም ነኝ ሲባል ይሄ ማህበረሰብ ያዝናል። ይሄ ኢትዮጵያ ህዝብ ያዝናል። ሜጃ የለውም ይሄ ህዝብ ያዝናል። ጋይስ ላይክ እያደረጋችሁ ያዝናል። በቃ አንደኛ የአበሻ ልብ መንካት ከፈለጋችሁ ከኋላ ክላሲካል ድምጽ አድርጉና ሚል ድምጽ አድርጋችሁ ከኋላ ከፊት ለፊት ልጄን ዛሬ እኮ በጣም አሟታል፣ ኬኳዬ ታማለች፣ ኬኳዬ ጥሩ ነገር ላይ ነው ያለችው፣ ኬኳዬ ዛሬ ያደገችልኝ እናትሽን ወይ በሉ። በቃ ህዝብ ያዝናል። እኔ አሁን የሆነ ህፃን ልጅ ቢኖረኝ ማለት ነው እንደዛ ነው። በቃ ወይ ልጄ እንዳትወርቂብኝ አንዴ አምላክ ይወቃ እንዴ እንዳትወድሽ። በውጭ ግን ሰው ጥሩ ናት እናት እንድትባይ ምግቡን ትውት ላንቺዬ ማማዬ ምን ነው አስመሳይ